ልጆቻችሁን የእናንተን ስትረስ የእናንተን መጨናነቅ ወደ ልጆቻችሁ የምታጋቡ ሰዎች ይሄን በማድረግ እንዲህ እንዳንተ በቃ ያልሆንኩት ነገር የለም በአንተ ምክንያት ከጓደኞቼ ተቆራረጥኩኝ እንዲህ ሆኜ ለሰው በታች ሆኜ መከራዬን እያየሁ እንደዚህ አይነት ነገር የምታረጉ ሰዎች ወይም ደግሞ በጣም ምሬትን በቃ በልጆቹ ምክንያት በጣም እንደተጎዳችሁ በጣም እንደተጎሳቆላችሁ አይነት ነገር ከልጆቹ ፊት የምታረጉ ሰዎች በእርግጠኝነት ነው የምነግራችሁ ልጆቻችሁ ወይ በቃ እንደዚህ ሆኖ ያን ብለው አይደለም አያመሰግኗችሁ። በማድረጋችሁ የመጀመሪያ የምትፈጥሩባቸው ነገር ምንድነው? በቃ ጊልቲነስ ነው። በቃ ልጆቹ እንዲሸማቀቁ በእነሱ ምክንያት ይሄ ነገር መፈጠሩ በቃ በጣም እንዲያሳዝናቸውና ራሳቸውን እንዲወቅሱ ነው የምታደርጓቸው። ይሄ መጀመሪያው ነገር ነው። ያኛው ሪስፖንሲቢሊቲን ኃላፊነታችሁን ወደ እነሱ እያሸጋገራችሁ ነው። ልጆቹ በእናንተ በምታረጉት ማንኛውም ውሳኔ ውስጥ ልጆቹ ምንም አይነት ሮል የላቸው፣ ምንም አይነት ሚና የላቸው። ስለዚህ የእናንተን በህይወታችሁ ውስጥ ወስናችሁ እንግዲህ ስንት ጓደኛ ይኖራችሁ፣ ከማን ጋር ተዋሉ፣ ምን አታድርጉ፣ ምን ታድርጉ፣ ራሳችሁ የምትወስኑት ህይወታችሁን ለመኖር ስትሉ የምትወስኗቸው በርካታ ውሳኔዎች አሉ። ስለዚህ ይህን ኃላፊነት ወደ እነሱ ማሸጋሸግ ተገቢነት የለውም፣ ልክ አይደለም። እነሱ አልመረጡላችሁ። እነሱ ባልመረጡላችሁ ነገር ላይ ወይም ደግሞ እነሱን እንደዚህ ዋጋ ከፍዬል እንደዚህ ማድረግ በጣም ተገቢ አይደለም። ሌላኛው ይሄ ልጆቻችሁን የሚጎዳው ጉዳት ምንድነው? በቃ ለራሳቸው ያላቸው ዋጋ እንዲወርድ፣ ለራሳቸው ያላቸው ክብር ዝቅ እንዲል ታረጉታላችሁ። በቃ እኔ ባልኖር ኖሮ እኔ እንደዚህ ባልሆን ኖሮ እናቴ ደስተኛ ትሆን ነበር፣ አባቴ ደስተኛ ይሆን ነበር ይላሉ። የራቃት በእኔ ምክንያት ነው ብለው ለራሳቸው ያላቸው ዋጋ ለራሳቸው ያላቸው ክብር በጣም ዝቅ እንዲል ታረጉታላችሁ። ይሄ ደግሞ አስተዳደጋቸው ላይ እድገታቸው ላይ ከባድ የሆነ የስነ ልቦና ጫና፣ የራስ መተማመን ችግር ነው የምትፈጥሩባቸው። በመካከላቸው ያለውንም ግንኙነት ያበላሸዋል። ምክንያቱም እነዚህ ልጆች በእናንተ በቃ ብሌም የምታደርጓቸው ብሌም ማድረግ ማለት ዳይሬክትሊ ማድረግ አይደለም። በእናንተ ምክንያት እንዲሆን ለእናንተ ስል እንዲሆንኩኝ ካላችኋቸው ኢንዳይሬክትሊ በእናንተ ባይሆን ኖሮ ህይወቴ እንዲሆን ነበር እያላችኋቸው ነው። ይሄ ደግሞ ምን አይነት ነገር ይፈጥራል? ልጆቹ ነገር የሆነ ነገር ቢገጥማቸው የሆነ ነገር ቢፈልጉ እናንተን ተጨማሪ በርደን የሚጨምሩባቸው ተጨማሪ ኃላፊነት የሚያመጡባቸው ስለሚመስላቸው ኦፕን አፕ ያደርጉ። በቃ ሀሳባቸውን አይገልጹም፣ አይነግሯችሁም። ስለዚህ ይሄ በመካከላችሁ ያለውን ግንኙነትንም በከፍተኛ ሁኔታ ያበላሽባቸዋል ማለት ነው። እነሱም በዚህ ምክንያት ለወደፊት የሚኖራቸው ሪሌሽንሺፕ ወይም ግንኙነት ቤት ከጓደኛ ጋር ሊሆን ይችላል፣ ከትዳር አጋራቸው ጋር ሊሆን ይችላል፣ ከስራ ባልደረቦቻቸው ጋር ሊሆን ይችላል። እናንተ ወስዳችሁትን ነገር ነው የሚያደርጉት። ቢሮም ኃላፊ ቢሆኑ ሰራተኞቻቸውን ማትጋት ወይም ደግሞ ማድረግ የሚፈልጉት በመውቀስ በቃ እናንተ ይሄን አድርጌ በሚል ነገር ነው የሚሆነው። ትዳር ውስጥም ቢገቡ ለሚስትም ይሁን ለባልም ይሁን ለአንተ ብዬ ይሄን አድርጌ ለአንተ ብዬ ይሄን ሳክሪፋይስ አድርጌ ይሄን ዋጋ ከፍዬ ይሄን የሚልና የነሱን ያረጉትን ዋጋ መክፈል እነዛኞቹን ጥፋተኝነት ስሜት እንዲሰማቸው በእኔ ምክንያት እኮ ነው እንዲህ ሆነው ብለው ያኛው አካል የጥፋተኝነት ስሜት እንዲሰማ የማድረግ ፓተርኑ እያደገ ነው የሚሄደው። ስለዚህ እነሱም ነገ የትኛውም አይነት ግንኙነት ውስጥ ሲገቡ በጓደኝነትም ይሁን በትዳር ውስጥም ይሁን ይሄንን ነገር የማስቀጠል ያደረግንላቸው ለነሱ የከፈልነው ዋጋ እንዲሰማቸው የምናደርገው በፍቅር በመነጋገር ልጆቹ ህይወትን እንዲረዱት ለሰዎች ዋጋ መክፈል ምን ማለት እንደሆነ ምን አይነት ምላሽ እንዳለው ምን አይነት አዎንታዊ ምላሽ እንዳለው በማሳየት እንጂ በመማረርና እነሱን ጥፋተኝነት ስሜት እንዲሰማቸው በማድረግ ከሆነ እንዳልኳችሁ ነው። መጀመሪያ እንዳልኳችሁ ሊያመሰግናችሁ ሳይሆን ራሳቸውን እንዲወቅሱ ወይ ባልተወለድኩኝ ወይ እዚህ ቤት በቃ ባልኖርኩኝ እያሉ ራሳቸውን አንዳንዴ በጣም አሟቸው ተጨንቀው ማለት አሟቸው እናንተ ለነሱ ብዙ ዋጋ ከፍላችሁ በቃ በሱ ህመም እኮ ነው እንዲሆንኩ ስትሉ ልጁ መታመሙን በቃ እንደ ጥፋት ሁሉ እንዲቆጥርለት ታደርጉት ትችላላችሁ። ስለዚህ ቢኬርፉል ለልጆቻችሁ ወይም ከልጆቻችሁ ፊት የምትናገሩት የምታንጸባረቁትን ነገር በጣም እያስተዋላችሁ መናገር መቻል አለባችሁ ማለት ነው።